በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አቤቱ በአርያም ባለች በመቅደስ መጋረጃ ውስጥ በስም ከተጻፍን ከኛ የሞትን ምክር ይርቅ ዘንድ መራቁን ስጠን። ያንተን ስም ሰምቶ ሞት ይደንግጥ፣ ቀላያትም ይሰንጠቁ፣ አለማመንም ይራቅ፣ ወንጀለኛም ይቸገር። ቁጣ ጸጥ ይበል፣ ቅናት ጥቅም አያገኝ። ኃጢአትን የሚያዘወትር ይገሰጽ፣ ወርቅን የሚወዱ ይነቀሉ። ድካም ይወገድ፣ መርዝ ያላቸው የፍጥረታት ወገን ወይም ወገኖች ሁሉ ይበተኑ። አቤቱ ለአዕይንተ ልቡናችን ውሳጣዊ ብርሃንን ስጥ። እያሰቡህና አንተን ለይተው ያከብሩህና ያመሰግኑ ዘንድ እድላቸው አንተ ብቻ ነህና። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እናንተም የምትወዱት የእግዚአብሔር ቤተሰቦች የእናታችን የድንግል ማርያም የቃል ኪዳን ልጆች የነቢያት፣ የሐዋርያት፣ የጻድቃንና የቅዱሳን ባለሟሎች አባቶች፣ እናቶች፣ ወንድሞችና እህቶች ሕፃናትም ጭምር ሁላችሁም በክርስቶስ ፍጹም ሰላምታ እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? አሜን እንድናመሰግነው ጊዜውና ዕለቱን ባርኮ ቀድሶ የሰጠን በይቅርታው አደባባይ በቅድስናው ስፍራ በቸርነቱ የሰበሰበን አምላካችን እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። የሚበላውን የሕይወት ምግብ የሚጠጣውን የሕይወት መጠጥ ያስገኘች ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን እንድንወጣ ለድነታችን ምክንያት የሆነች እናታችን ድንግል ማርያም ስሟ የተመሰገነ ይሁን። እግዚአብሔር ያከበራቸው ቅዱሳን በተሰጣቸው ጸጋ መጠን ስማቸው ይክበር ይመስገን። እግዚአብሔር ቢረዳንና ቢያግዘን ለጥቂት ደቂቃዎች እኔ ቆሜ እናንተም ቁጭ ብላችሁ እግዚአብሔር ሁላችንም ያስተምረናል። የቃሉን ደጅ ከፍቶ የሚረባንንና የሚጠቅመንን እንዲያስተምረን አምላካችን እግዚአብሔር በጎ ፈቃዱ ይሁንልን። ቃሉን የምታደርጉ ሁኑ። ቃሉን የምታደርጉ ሁኑ። የያዕቆብ መልእክት ምዕራፍ 1 ቁጥር 22። የትምህርቱ መንፈሳዊ ዓላማ ቃሉን የምናደርግ እንጂ የምንሰማ ብቻ መሆን እንደሌለብን የምናይበት ነው። እንግዲህ ሁላችንም ይህ የእግዚአብሔር ቃል ለሁላችንም የተላለፈ አምላካዊ መመሪያ ነው ወገኖቼ። በዚህ ርዕስ እንድንማማር ርዕስ አድርጌ የመረጥኩበት ምክንያት የምንናገረው የምንሰማም ሁላችንም ከመስማት ባሻገር ቃሉን የምናደርግ ሰዎች ጥቂቶች ነን። ቃሉ የእግዚአብሔር ቃል ነው። ቃሉ የዳንበት፣ ቃሉ የተፈወስንበት፣ ቃሉ የተባረክንበት፣ ቃሉ ጉለታችን የሞላንበት፣ ቃሉ ከሞት ወደ ሕይወት የተሸጋገርንበት
የእግዚአብሔር ቃል ነው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ብሎ የዓለም መድኃኒት ኢየሱስ ክርስቶስ እንደተናገረው የእግዚአብሔር ቃል ዘላለማዊ ነው። ስለዚህ ይህ የእግዚአብሔር ቃል በሕይወታችን በኑሯችን እግዚአብሔር በፈቀደልን ዘመን ስንኖር የምንሰማው ቃል ልንኖረውና ልንተገብረው ይገባል። ወገኖቼ የሰው ልጆች ቃሉን ከመስማት አልፈው የሚተገብሩ የሚኖሩበት ሊሆን ይገባል። የእግዚአብሔር ቃል ሲነገረን እያንዳንዳችን ለኔ ብለን ልንሰማ ይገባል። ብዙዎቻችን ጥሎብን ቃሉን የምናደርግ አይደለም። እንሰማለን፣ ከመስማትም ባሻገር እያማረጥን እገሌ የሚያስተምረው አይገባኝም፣ እገሌ የሚባለው ሁሌ የማውቀው ነው እያልን ፊት እያየን ብዙዎቻችን ከእግዚአብሔር ቃል ከእግዚአብሔር በረከት ጎድለን፣ በአንጻሩ ደግሞ ማንም ይናገር ማን የማትቀሩ እግዚአብሔር ያስተምረኛል ብላችሁ የምትመጡ አላችሁ። እናንተ እግዚአብሔር በረከተ ሥጋ በረከተ ነፍስ ቤታችሁን አትረፍርፎ ያደርግላችኋል። ምክንያቱም እናንተ ብፁዓን ናችሁ፣ በጊዜውም ያለ ጊዜውም የቃሉን የምትሰሙ የማትቀሩ፣ ያለ ምክንያት የማትቀሩ እናንተ ምስጋና ይገባችኋል። ብዙዎች ግን እነዚህ አይደሉም። ያማረ የተዋበ መቀመጫ ተዘጋጅቶ ድምፅ ማጉያ ተዘጋጅቶ መምህራን ተዘጋጅተው የሚመጣውን የሚማረውን እናያለን። ይህ አይደንቅም? አዲስ ነገርም አይደለም። ለምን ያለ እንደሆነ በዓለም መድኃኒት በኢየሱስ ክርስቶስ መዋዕለ ሥጋዌ ወይም ተገልጦ በሚያስተምርበትም ጊዜ የነበረው ይሄ ነው። ስለዚህ የእግዚአብሔር ቃል የሰው ልጆች በተለይ በዚህ ዘመን በእኛ ዘመን ለፍርድ ይሰበካል፣ ለፍርድ ይነገራል። ቴሌቪዥናችን ስንከፍት ቃል እግዚአብሔር ይናገራል። ሞባይሎቻችን ስንከፍት ዝማሬ ነው፣ ቃል እግዚአብሔር ነው። የተለያዩ አይነት ቃሉ አንድ ቢሆንም በተለያየ አቀራረብ የእግዚአብሔር ቃል እንሰማለን። ስለዚህ ምን አለ ሐዋርያው ያዕቆብ? ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ዛሬ ብዙዎቻችን የምንሰማ ብቻ ነን ወገኖቼ። ማሳያው የሚቆርበው ሕዝብ ምን ያህል ነው? ማሳያው ንስሐ የሚገባው ሕዝብ ወይም የሰው ብዛት ምን ያህል ነው የሚለውን ወደ እግዚአብሔር ቤት የሚመጣው በጸሎት የሚተጋው በንስሐና በሥጋው ነው የሚኖረው፣ በጾም በሕገ እግዚአብሔር ተወስኖ የሚኖረው፣ ትዳሩን በእግዚአብሔር ቤት የሚያጸናው የሚያንጸው የሚመሰርተው ምን ያህል ነው ብለን ስናይ የው ማሳያው ነው ወገኖቼ። ቃሉን የምትሰሙ ብቻ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። አሁን ሀገራችንም በዓለም ያለው ችግር ይሄ ነው። ቃሉን የሚሰማ ብዙ ነው፣ አጨብጫቢው ብዙ ነው። ቃል እግዚአብሔር ሲነገር ከንፈር የሚመጣው ብዙ ነው። በጉባኤው በበዓላት የሚገኘው ብዙ ነው። ነገር ግን ቃሉን በቃሉ የሚኖር ግን ቅድም እንዳልኩት 100% የለም ባንልም የለም ብለን ባንደመድምም፣ ነገር ግን የምናየው የምንሰማው ቃሉን የሚሰሙት ብቻ ብዙ እንደሆኑ፣ በቃሉ የሚኖሩ ግን ጥቂት እንደሆኑ ምንም መገመት፣ ምንም ዳታ መሰብሰብ፣ ምንም ጥናት ማድረግ አያስፈልግም። የምናየው ነው። ስለዚህ እኛስ
ቃሉን የምታደርጉ ሁኑ እንጂ እየሰማችሁ ብቻ ራሳችሁ የምታስቱ። ለካ ሰምተን የማንለወጥ ከሆነ መለወጥ እንዴት ነው ያል እንደሆነ እንዲህ ይላል። ቃሉን መስማት፣ በቃሉ መኖር። ቅዱስ ጳውሎስ በሮሜ 2:13 ላይ በእግዚአብሔር ፊት ሕግን የሚያደርጉትን ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና ይላል። ሰው የሚጸድቀው ሕጉን የሚፈጽም ነው። በሕግ የታዘዘው በወንጌል የተጻፈው የሚፈጽም የሚያደርግ ይድናል ወይም ይጸድቃል እንጂ የሚሰማ ብቻ አይደለም አለ። ሕጉ ምንድን ነው የሚለው? ቃሉ ምንድን ነው የሚለው? ከእኔ በቀር ሌላ አምላክ አታምልክ ነው የሚለው ዘጸአት 20 ላይ። ከእኔ በቀር ሌላ አምላክ አታምልክ። ዛሬ ይህ ቃል እንሰማዋለን፣ እናነበዋለን፣ ግን አንተገብረው። ምናልባት ጣዖት አቁመን የተቀረጸ ምስል አቁመን ሌላም ነገር ላናመልክ እንችል ይሆናል። ነገር ግን በተቃራኒው የምናመልካቸው ስህተት የማይመስሉን ብዙ ነገሮች አሉ። ለማሳያ ያህል ዛሬ ገንዘብ የማያመልክ ማን አለ? ገንዘብ ጣዖት የሆነብን ብዙ ሰዎች አለን። በፍቅረ ንዋይ ውስጥ የምንኖር ገንዘብ ፍለጋ እግዚአብሔር የማይከብርበትን የምንሰራ፣ የምናጭበረብር፣ የሚዋሹ፣ የሚያጭበረብሩ፣ ለገንዘብ ሲሉ ክብራቸውን የሚሸጡ፣ ለገንዘብ ሲሉ ክብራቸውን የሚያዋርዱ፣ ለገንዘብ ሲሉ ወንድማቸውን አሳልፈው የሚሰጡ፣ ለገንዘብ ሲሉ ወንድማቸውን የሚገድሉ፣ ለገንዘብ ሲሉ የሚዘሙቱ፣ የሚሰርቁ፣ የሚያጭበረብሩ፣ በሐሰት የሚመሰክሩ፣ ሕሊናቸው እያወቀ በጎ ነገር ማድረግ ሲገባቸው የማደርጉ ብዙዎች አሉ። ገንዘብ ጣዖት የሆነባቸው። ስለዚህ ወገኖች እስኪ አሁን የገንዘብ ፍቅር የሌለው በውስጣችን ማን አለ? ገንዘብ በአግባቡ ልንጠቀምበት፣ በአግባቡ የሚገባውን እንድናደርግበት እንጂ በእኛ ላይ ግን አቅም ኖሮት ኃይል አግኝቶ ጣዖት ሊሆንብን ግን አይገባም ነበር። ስለዚህ በገንዘብ ፍቅር ያልተነደፈ ዛሬ ማለት ነው። ለገንዘብ ሲል አገሩን አሳልፎ ያልሸጠ ማናል? ለገንዘብ ሲል ወገኑ ያልሸጠ ማናል? ስለዚህ ቃሉ የምታደርጉ ሁኑ እንጂ ሕጉን የምትሰሙ ብቻ አትሆኑ ነው የሚለው ወገኖቼ። ሕጉ የእግዚአብሔር ቃል ከኔ በቀር ሌላ አምላክ አታምልክ የሚል ነው ወገኖቼ። የእግዚአብሔርን ስም በከንቱ አትጥራ የሚል ነው ሕጉ። ዛሬ የማንዋሽ የእግዚአብሔር ስም በቀን ስንቴ ነው በውሸት የምንጠራው? እኔ የእግዚአብሔር ቃል ጠብቄ እኖራለሁ፣ አልዋሽም፣ ስመ እግዚአብሔርን በሐሰት አልጠራም የሚል አለ እዚህ ውስጥ አለ ወይ? ስለዚህ ካላችሁ መልካም አለሁን። በእውነት እግዚአብሔርን የማይል በውሸት ማርያምን የማይል የምንወዳቸው ቅዱሳን ስም የማንጠራ በውሸት ስንቶቻችን ነው? ቃሉ የሚል ግን እውነቱን እውነት ሐሰት የሆነውን ሐሰት እንድንል እንጂ እንኳን በሐሰት በእውነትም በመሐላ ጊዜ የእግዚአብሔር ስም እንድንጠራ አልተፈቀደልን ወገኖች። የተፈቀደልንና ክርስቲያኖች ሊተማመኑበት የሚገባ ቃል አለ። እርሱም እውነት የሆነውን እውነት፣ ሐሰት የሆነውን ሐሰት እንድንል ነው ወገኖች። ቃሉን የምታደርጉ ሁኑ እንጂ እየሰማችሁ ብቻ ራሳችሁ የምታስቱ አትሁኑ።
ራሳችሁ እያሳታችሁ የምትሰሙ ብቻ አትሆኑ ነው የሚለው። ስለዚህ በእግዚአብሔር ፊት ሕግን የሚያደርጉትን ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም። የማይዋሹ ይጸድቃሉ፣ ጣዖት የማያመልኩ ይጸድቃሉ፣ ይድናሉ እንጂ የሚሰሙ ብቻ እና የሚያውቁ ብቻ አይደሉም አለ። ዮሐንስ ወንጌል ምዕራፍ 13 ቁጥር 17 ላይ ይህን ብታውቁ ብታደርጉትም ብፁዓን ናችሁ ይላል። እግዚአብሔር ቃል ብታውቁ ብታደርጉት ብፁዓን ናችሁ፣ ቅዱሳን ናችሁ፣ መንግሥተ ሰማያት የእናንተ ነው ይላል። እግዚአብሔር ቃል መስማት፣ ማወቅ፣ በቃሉ መኖር ብፅዕናን ያሰጣል። ወገኖች ቃሉ የምታደርጉ ሁኑ። በዚህ በሉቃስ ወንጌል ምዕራፍ 6 ቁጥር 46 ላይ እንዲህ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ፣ ስለምን ጌታ ሆይ ትሉኛላችሁ? የምለውንም አታደርጉም። ወደ እኔ የሚመጣ ሁሉ ቃሌንም ሰምቶ የሚያደርገው ማንን እንዲመስል አሳያችኋለሁ ይላል። ወደ እኔ የሚመጣ ቃሌን ሰምቶ የሚያደርገው እርሱ ምን እንደሚመስል እርሱን ያሳያችኋለሁ ይላል። ወደ ጌታ የሚመጣ ቃሉን የሚሰማ ሰምቶ ደግሞ የሚያደርግ በእኔ የሚያምን ወደ እኔ የሚመጣ ቃሌን የሚሰማ ሰምቶም ደግሞ የሚያደርገው ምን እንዲመስል አሳያችኋለሁ ይልና በምሳሌ እንዲህ ብሎ አስተማረ። ቤት ሰሪ ሲሰራ አጥልቆ የቆፈረ በአለት ላይ ወይም በአለት ላይም የመሰረተ ሰውን ይመስላል። ጎርፍም በመጣ ጊዜ ወንዙን ያን ቤት ገፋው፣ በአለትም ላይ ስለተመሰረተ ሊያናውጠው አልቻለም ይላል። ያሳየው ጌታ በምሳሌ ወደ እኔ የሚመጣው ቃሌን ሰምቶ የሚያደርገው ልባምና ጎበዝ ጠንካራ በሆነ ሰው ወይም ቤት በሰራ ሰው አሳያችኋለሁ አለ። መልካም የሆነውን ቃሉን ሰምቶ የሚኖረው ልባም ሰው ቤት ሊሰራ ተነሳ፣ አጥልቆ ቆፈረው፣ ጥሩ በሆነ መሰረት ላይም መሰረቱ አወጣ፣ ከዛ በኋላ አነጸው፣ ሰራው ይላል። ዝናብ ዘነበ፣ ጎርፍም መጣ፣ ማዕበላትም ነፋሳትም መጡ። ነገር ግን ቤቱ በጥልቅ መሰረት ላይ በጥልቅ መሰረትና በአለት ላይ በጠንካራ መሰረትና አለት ላይ ስለተሰራ ነፋሳቱም ሊጥሉት አልቻሉም። ማዕበላቱም ቢነሱ ጎርፍም ቢመጣ ሊጥለው አልቻለም። ለምን? ቤቱ በአለት ላይ ሰርቷልና፣ በጠንካራ አለት ላይ ሰርቷልና፣ በመልካም አንጿልና ጎርፍ ሊጥለው አልቻለም። በቁሙ ጎርፍ የተባለው ዝናብ የተባለው ማዕበል የተባለው ነፋስ የተባሉት የሚባሉት ምንድነው እንደሆነ ችግር፣ መከራ፣ ረሃብ፣ ስደት፣ ጦርነት፣ ቸነፈር፣ በሽታ ወዘተርፈ ሲመጣ በቃለ እግዚአብሔር ስለጸና ይህ ሰው ጠንካራ ሰው ስለሆነ መከራውን ሊጥለው አልቻለም። በመከራ ሊወድቅ ወይም መከራውን እግዚአብሔር ሊያስክደው ከእግዚአብሔር እቅፍ ሊያስወጣው ከእግዚአብሔር ቤት ሊያሸሸው አልቻለም። በፍቅረ እግዚአብሔር ጸንቶ በንስሐ ውስጥ እየተመላለሰ በሥጋው ደሙ እየኖረ ነገ ተስፋን እያደረገ ይኖራል። ስለዚህ ቃልን ሰምቶ የሚያደርግ ሰው አሳያችኋለሁ ይላል። ቃሉን ሰምቶ ደግሞ የማይኖረው ዝም ብሎ ሰምቶ የሚሄደው ደግሞ በሰነፍ ሰው መሰልና አስተማረ ጌታ የማቴዎስ ወንጌል 7 ላይ ቃልን ሰምቶ የማይተገብረው በቃል የማይኖር ሰው ደግሞ አለ
በአሸዋ ላይ ቤቱን የሠራ ሰነፍ ሰው ይመስላል አለ። በአሸዋ ላይ የተመሠረተ የተሠራ ቤት ነፋሳት ሲነፍሱ፣ ማዕበላት ሲመጡ፣ ዝናብ ሲዘን፣ ጎርፍ ሲመጣ በአሸዋ ላይ ስለተሠራ መሠረት ስለሌለው በቀላሉ ይወድቃል። በቃል እግዚአብሔር ጸንቶ ቃል እግዚአብሔር የሌለው በቃሉ የማይኖር ደግሞ ክህደት በመጣ ጊዜ፣ ችግር በመጣ ጊዜ በቀላሉ ይክዳል። ከመካድና ከመውደቅ ከመፍገምገም ሁላችንም እግዚአብሔር ይጠብቀን። ስለዚህ በዓለት ላይ ስለተመሠረተ ሊያናውጠው አልቻለም ማለቱ ቃሉን የሚሰሙ ሰዎች ናቸው። ዛሬ ብዙዎች ቃሉ ሰምተው በቃሉ መኖር ስላቃታቸው በስተርጅናቸው ወደ አዳራሽ የጎረፉ ብዙዎች ናቸው። በስተርጅናቸው በኃጢአት ቁራኛ ወደ መጥፎ ወይም ወደ ሞት ጉባኤ የሄዱ ብዙዎች ናቸው። ነበርን የሚሉ ብዙዎች ናቸው። እዚህ አካባቢ የማይጠፉ ብዙዎች ነበሩ። ነገር ግን ከመመላለስ ውጪ ቃሉን በሕይወታቸው ስር ሰዶ አልቆም። ስር ሰዳችሁ ቁሙ ነው የተባልነው ወገኖቼ። ቃሉን የምታደርጉ ሁኑ እንጂ እየሰማችሁ ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ። ቃሉን የሚሰማ የማያደርገው ቢኖር የተፈጥሮ ፊቱ በመስተዋት የሚያይ ሰው ይመስላል። ቃሉን ሰምቶ የማያደርግ የተፈጥሮ ፊቱ በመስታወት የሚያይ ይመስላል። ቃሉን ሰምቶ በቃሉ የማይኖር የማያደርገውን ቢኖር የተፈጥሮ ፊቱን በመስታወት የሚያይ ሰው ይመስላል። ራሱን አይቶ ይሄዳልና ወዲያውም እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ሥራን የሚሠራ እንጂ ሰምቶ የሚረሳ ያልሆነው በሥራው የተባረከ ይሆናል። ሁላችን ፊት በመስታወት ሁልጊዜ እንቆማለን። ጠዋትም እንቆማለን፣ ከሰዓትም እንቆማለን፣ ወጣ ስንል እንቆማለን። ሁሌ እናያለን፣ ገና እንረሳዋለን። ሁሌ እናየዋለን፣ ደግሞ እንረሳለን። በቃ ቃሉን ሰምቶ የሚያደርገው ሰው እንዲህ አይነት ሰው ነው። ይህ ደግሞ አያስመሰግነውም፣ የሚያድነውም የሚያስመሰግነውም የተባረከ ነው የሚያስብለው የሚያደርገው ነው ይላል ወገኖቼ። አንደኛ ዮሐንስ ምዕራፍ 2 ቁጥር 3 ላይ ትእዛዛቱን ብንጠብቅ በዚህ እንዳወቅነው እናውቃለን። ስለዚህ ቃሉ መጠበቅ ቃሉ መኖር ማለት ትእዛዛቱን መጠበቅ ነው። ሕገ እግዚአብሔር ማክበር ነው። በሕገ እግዚአብሔር መጽናት ነው ወገኖቼ። የታዘዝነውን በሃይማኖት የታዘዝነውን ሥራ መስራት ነው። ያዕቆብ 4 ቁጥር 17 ላይ እንግዲህ በጎ ለማድረግ አውቆ ለማይሠራው ኃጢአት ነው ይላል። በጎ ነገር ኃጢአት የሚሆነው ኃጢአት መስራት ብቻ አይደለም ወገኖቼ። በጎ ነገር እያወቅን በጎን አለማድረጋችን ራሳችን ወይም ደግሞ ኃጢአት አለመስራታችን ብቻ ሳይሆን በጎን አለማድረጋችን እያወቅነው መልካም ነገር አለማድረጋችን ራሱ ኃጢአት ነው ይላል ያዕቆብ 4 ቁጥር 17 ላይ። የማቴዎስ ወንጌል 12 ቁጥር 50 ላይ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜም እህቴም እናቴም ነውና ይላል። ስለዚህ የእግዚአብሔር ወዳጅ የሚሆነው ቃሉን ሰምቶ የሚያደርግ ሰው እንጂ የሚሰማ ብቻ አይደለም። በዚህ በሉቃስ ወንጌል 11 ቁጥር 28 ላይ አዎን አለ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት የሚያደርጉት ናቸው። ሰምተው የሚያደርጉት የሚኖሩበት እነርሱ ብፁዓን ናቸው። እነርሱ የኔ ናቸው። እነሱ ቅዱሳን ናቸው፣ ክብር ይገባቸዋል አለ። ስለዚህ ወገኖቼ የእግዚአብሔር ቃል የምንሰማ ብቻ ሳንሆን የምናደርግ መሆን አለብን። ምንድነው የምናደርገው ያል እንደሆነ ብዙ ጊዜ በዘመናችን ስለ በጎ ነገር ስለምንድንበት ስለምንባረክበት ተናግሮናል፣ እናውቃለን ብዙዎቻችን።
የእግዚአብሔር ቃል ዕለት ዕለት እንሰማዋለን። ቅድም እንዳልኩት ግን ለማድረግ ግን እንታክታለን። ለማድረግ ግን እንዘገያለን። ወገኖቼ አንዘግይ ነው ዋናው መልእክታቸው። እስኪ እንወስን፣ የውሳኔ ሰዎች እንሁን። ስለ ንስሐ ስንት ዘመን ተነገረን። ዛሬም ንስሐ የማንገባ ልባችን ደንዳና የሆኑ ሰዎች እዚህ ጉባኤ ውስጥ አንጠፋም ወገኖቼ። ምን አይነት ልብ ነው ያለን ወገኖቼ? ኑ እንዋቀስ እኮ ነው የሚለን። ኑ እንዋቀስ። ኃጢአታችን እኮ በዝቷል እኮ። ኃጢአታችን እንደ ደም የቀላ እንደ አለላ የቀላ ብዙ ነን። ብዙ በእግዚአብሔር ፊት የበደልን አለን። እንደ ባዘቱ ትጠራላችሁ የተባልነው እኮ። ቃሉን ማድረግ ማለት በንስሐ ውስጥ ቃሉን ንስሐ ግቡ፣ ዕለት ሁልጊዜ ንስሐ ግቡ ይባላል ቤተክርስቲያናችን ትላለች። ግን ቅድም እንዳልኩት አንዳንዶቻችን ንስሐ አንገባም። አንዳንዶቻችን የውሸት ንስሐ እንገባለን። ስንገባም በሰው እያላከክን እገሌ አሳተኝ ስቻለሁ በድያለሁ የምንል እንኳን ጥቂቶች ነው ወገኖቼ። ንስሐ ሲገባ በድያለሁ ነው የሚባለው። እገሌ አሳተኝ እንደዚህ ወዘተርፈ የሚባል ነገር አይኖርም። በድያለሁ ይቅር በለኝ፣ በሰማይ ምድር በድያለሁ፣ አምላኬን አስቀይሜዋለሁ፣ አምላኬን አሳዝኛለሁ፣ አባቴ በሰማይ ምድር በድያለሁና ቀኑን ስጡኝ ተብሎ ተንበርክኮ ራስን አዋርዶ መጠየቅ ነው። ቃሉ መስማት ብቻ አይደለም፣ ለዛም ዝግጁ መሆን። በእውነት እንደው እስከ መቼ ነው የበይ ተመልካች ሆነ ሥጋው ደሙ ወርዶ እየተመለሰ ልጆቻችን እያቆረብን እኛ ማንቆርበው? ኧረ እባካችሁ እንመለስ። ባል ሲፈልግ ሚስት እምቢ የምትል፣ ሚስት ስትፈልግ ባል እምቢ የሚል እግዚአብሔር ይፈውሰን እንጂ ብዙዎች ነን ወገኖቼ። ተጠያቂነቱ ማን ነው የሚወስደው? እየመሸ እኮ ነው። እየመሸ ዘመኑን መምሮ ነው እያስተማረ፣ የመሬት ናዳውን እያስተማረ፣ ሰላም ውሎ ሰላም አሳደኝ ብሎ ተኝቶ እያለ እኮ በገደል እየተቆፈረ እየወጣ ሰው ለቀብር አልመች እያለ እኮ እኛም ልባችን አደንድነናል። ቃሉን እንሰማዋለን፣ በዜና እንሰማለን፣ አንለወጥም። እያንኳኳ በደጃችን ቆሞ ካጠገባችን እያለው በሞት እየተለየ የሸኘን ዕለት ዕለት ጥሩምባ እየሰማን እኔስ መቼ ነው የምሄደው ብለን አልተዘጋጀንም። አሁንም በክፋት አለን። አሁንም በክፋት አሁንም በጥላቻ ስለ ፍቅር ብዙ ጊዜ ተናግሮን እናውቃለን፣ ግን ፍቅር የለንም። ከቤታችን ጀምሮ ከቤት ጀምሮ ጥላቻ የተመላን። ቃሉን የምታደርጉ ሁሉ እንጂ እየሰማችሁ ወይም ራሳችሁ እያሳታችሁ የምትሰሙ ብቻ አትሁኑ። ይህ እግዚአብሔር ቃል ነው ወገኖቼ። መቼ ነው የምንለወጠው ታዲያ? መቼ? ጊዜ እየተጨመረልን ዘመን እየተጨመረልን ባል እያለን ግን ለውጥ የለም። ምድሪቷ እሾክና አሜከላ አብቅላ በእኛ ምክንያት በእኛ ለመመለስ ምክንያት ያው የምናየው ነው። እባካችሁ እንመለስ። ቃሉን የሚለን እናድርግ። ንስሐ እንግባ። ቅዱስ ሥጋውና ክቡር ደሙን እንቀበል። በፍቅር እንኑር። ጥላቻን እናስወግድ። ሮሮና ቸሮች እንሁን። ድሆችን እንርዳ። የተራቡትን እናብላ። የተጠሙትን እናጠጣ። የታመሙትን እናሳክም። ገንዘባችን ባንክ ቤት አጨናንቆ ግን መንገድ ላይ ወደቁት ብዙ አሉ። አንተ በባንክ ቤት አስቀምጠ ድሆች እንድትረዳበት እንጂ በባንክ ቤት ተቀምጦ ዝም ብለህ እንቅልፍ እንድታጣ አልነበረም እግዚአብሔር ሰጠ። አካፍል፣ እናካፍል። ቃሉ የሚለን ይሄ ነው። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ። ቃሉ የሚለን ይሄ ነው። ቃሉ የሚለን ከዝሙት እንድንርቅ፣ ከክፋት ከተንኮል እንድንርቅ ነው። ቃሉ የሚለን ይሄ ነው። በፍቅር ማሰሪያ እንድንተሳሰር ነው።
እንድንዋደር ነው፣ እንድንረዳዳ እንድንተሳሰብ ነው። ክርስቲያኖች ይሄ ነው እኮ የተጠራንበት ዓላማ ይሄ ነው። በረከት ትወርሱ ዘንድ ተጠርታችኋል፣ በረከት ትቀበሉ ዘንድ ተጠርታችኋል የተባልነው ቅዱስ ጴጥሮስ የሚነግረን ይሄ ነው። ለበረከት ቅዱስ ጳውሎስም እግዚአብሔር ጠራችሁ፣ የጠራችሁ አጸደቃችሁ፣ ያጸደቃችሁ አከበራችሁ ይላል ሮሜ 8:30 ላይ። የተጠራነው ልንጸድቅ ነው፣ የተጠራነው ልንከብር ነው ወገኖቼ። ቃሉ የሚለን ይሄ ነው። ግን በቃሉ እየኖርን ነው ወይ? እዩ ራሳችሁ እንይ። ዛሬም ለሌላ ሰው አሳልፍ እኔ እንበል ባካችሁ። ዛሬ ነገረኝ ጌታዬ እንበል። ጌታዬ ነግሮኛል ዛሬ ብለን እንወስን። እስኪ የውሳኔ ሰዎች እንሆን። የመዳን ቀን ዛሬ ነው፣ ያውም አሁን ነው የሚለው። ቃሉ የምታደርጉ ሁኑ እንጂ ራሳችሁ እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን ሰምተን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን እግዚአብሔር ሁላችንም ይርዳ። የኔም የእናንተ መጨረሻ ያሳምርልን ወገኖች። በተሰጠን ጊዜ ቃሉን ሰምተን እንደ ቃሉ ኖረን እናንተ አባቴ ብሩካን ኑ፣ ቃሌን ሰምታችሁ በቃሌ ኖራችኋል፣ ሕጌን አድርጋችኋል፣ ያዘዝኳችሁ ፈጽማችኋል ብሎ ጌታችን በመንግስቱ እንዲቀበለን ጉለታችን በቸርነቱ ይሙላልን። እንደ ቃሉ ለመኖር እግዚአብሔር ይርዳን። እንዳናስተውል እንዳንሰማ ቃሉም እንዳንጠብቅ የሚተጋ ጠላት አለ። እሱም ዲያብሎስ ነው። በኃይለ መስቀሉ ከእግራችን በታች ቀጥቅጦ ይጣልልን ወገኖች። እንደ ቃሉ ኖረን ክቡር ስጋውና ደሙን በልተን ጠጥተን ንስሐ ገብተን መንግሥት ወራሽ የስሙ ቀዳሽ እንድንሆን የሥላሴ ቸርነት የድንግል ማርያም አማላጅነት የቅዱሳን በረከት ከሁላችን ጋር ይሆን። ስብሐት ለእግዚአብሔር።